አንዳንዴ ምንም ልትሆኑ ትችላላችሁ። እንዳዝማት የተቸገራችሁበት ያለፋችሁበት ያላችሁበት ሁኔታ የቤተሰባችሁ ሁኔታ ያደጋችሁበት ሁኔታ ያደጋችሁበት ሀገር ብዙ ነገር በህይወታችሁ አልፎ ሊሆን ይችላል። እንዳዝማት አሁን አንድ በጣም ማተር የሚያደርገው ነገር ያዕቆብ ለብቻው ቀረ ይላል። አንድም ሰው ታገለው ነበር ይላል መጽሐፍ ቅዱስ። ያዕቆብ ለብቻው በቀረ ሰዓት ከእግዚአብሔር ጋር ተገናኘ። ጭንቀት ላይ ያለ ነገር ግን አንድን አካል ሲክ ያደርግ ነበር። እዛ የእግዚአብሔር መልአክ ያዘው ይላል እና ከመልአኩ ጋር ታገለ። መልአኩን አለቀህም እና መልአኩ ልቀቀኝ፣ ቀኑ ስለቀላ ሊነጋ ስለሆነ ልቀቀኝ ሲለው ካልባረክ አለቅህም፣ ካልለወጥከኝ አለቅህም፣ ካልፈወስከኝ አለቅህም፣ ካልተቀየርኩ አለቅህም። ስለዚህ መጽሐፍ ቅዱስ ሲናገር ከዛ ትግል በኋላ ስም ማን ነው አለው። ኦቆ አንዳንድ ጊዜ የእናንተ ማንነት አይደለም አሁን ላያችሁ ላይ ያለ የተጣበቀ ማናቸውም ነገር እግዚአብሔር ሲያገኛችሁ ትክክለኛ ማንነታችሁን ያገናኛችሁ። ጌታ ኢየሱስ ሲነካችሁ ከዛ አለቅም ብሎት እየታገለው እያለ መጽሐፍ ቅዱስ የጭኑን ሹሩዳ መታው ይላል። ስለዚህ በእግዚአብሔር ፊት አለቀሰ፣ ጮኸ። ስም ማን ነው ሲለው ያዕቆብ ነኝ፣ ሌባው ነኝ፣ አጭበርባሪው ነኝ፣ ውሸታሙ ሰውዬ ነኝ። ከዛ እግዚአብሔር ከዛሬ በኋላ እስራኤል ነህ አለ።